የፕሪቶሪያ ስምምነት ለምን ሙሉ በሙሉ ተግባራዊ ያልሆነም? አዲስ ስምምነትስ ይፈልጋል? የሁለት ዓመቱን ደም አፋሳሽ ጦርነት የቋጨው የፕሪቶሪያ የሰላም ስምምነት ግጭቱን ለማስቆም ባሻገር የጣለበትን ተስፋ ያህል ተግባራዊ የሆነ አይመስልም። 15 አንቀጾች ያሉት ስምምነቱም የኢትዮጵያ መንግስትና የህወሓትን ወኪሎችን ጨምሮ የአምስት ሰዎች ፊርማ ያረፈበት ነው። የሰላም ስምምነቱ ዋነኛ ማጠንጠኛ በቋሚ የተኩስ አቁም ዘላቂ ሰላም ማምጣት ነው። የፌዴራል ሉዓላዊነት፣ የግዛት አንድነትና ህግ ማስከበር እና ስልክ እና ባንክ የመሳሰሉ መሰረታዊ አገልግሎቶችና መሰል የሰብአዊ እርዳታ አቅርቦት፣ ትጥቅ መፍታትና ውህደት፣ ስደተኞችንና ተፈናቃዮችን መመለስ እንዲሁም የሽግግር ፍትህ የስምምነቱ ቁልፍ ክፍል ናቸው። ስምምነቱ በሁለት ተስማሚዎች መካከል በመተማመን ለመፍጠር ለሁሉም ወገኖች መፈጸም አለባቸው ብሎ የሚዘረዝራቸው ኃላፊነቶችን የሚያዘ ነው። መሰረታዊ አገልግሎቶችን መመለስ፣ የሰብአዊ እርዳታ ማቅረብ፣ ከፊል ተፈናቃዮችን መመለስ እንዲሁም ህወሓትን ከሽብርተኝነት መዝገብ መፋቅ የመሳሰሉ እርምጃዎች ወዲያው ተወስደዋል። ስምምነቱ ቀን በመቁረጥ ቀላል መሳሪያዎችን ጨምሮ ህወሓት የታጠቃቸውን የጦር መሳሪያዎች ስምምነቱ በመፈረም በ30 ቀናት ውስጥ በሙሉ እንደሚያስረክብ በአጽንኦት በአንቀጽ 6 ላይ ሰፍሯል። ስምምነቱን ተከትሎ የቀድሞ ታጣቂዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የተመሰረተው ብሔራዊ ተዋህዶ ኮሚሽን ከትግራይ ክልል 275,000 ገደማ ታጣቂዎችን ትጥቅ እንደማስፈታት የተነገረ ቢሆንም የእቅዱ ልክ ግን አይደለም። በዚህና በሌሎች ምክንያት የዓለም አቀፍ ድጋፍ የተቸረው ስምምነቱ አልተፈጸመም የሚሉ ክሶች መሰማት የጀመሩት ስምምነቱ ከተፈረመ በኋላ በወራት ውስጥ ነው። በተለይም ይገባኛል ውዝግቦች ያለባቸው ደቡባዊና ምዕራባዊ ትግራይ አካባቢዎች እንዲሁም የተፈናቃዮች መመለስ ጉዳይ ጠንካራ ጥያቄዎች የተነሱባቸው ናቸው። በመቶ ሺህ የሚቆጠሩ ተፈናቃዮች ከ300 ዓመታት በኋላ መጠለያ ጣቢያዎች ውስጥ ሲሆኑ ተፈናቃዮቹ የከፋ ሰብአዊ እርዳታ ችግር እንደገጠማቸው በተደጋጋሚ ሰላማዊ ሰልፎች ድምጻቸውን አሰምተዋል። ከ3 ዓመት በኋላም ትጥቅ ፈተው ወደ ማህበረሰቡ ያልተዋሃዱት የክልሉ ተዋጊዎች ጉዳይም እንዲሁም ስምምነቱ ምን ገጠመው? የዓለም አቀፍ ህግና ፖለቲካ ተንታኝ የሆኑት ዶክተር አደም ካሴን የፕሪቶሪያውን ሰላም ስምምነት ለመነጋገር አስቸኳይ ሁኔታ የመፍጠር መሰረት ብቻ አድርገው ይመለከታል። ትግራይ ክልልን መልሶ ወደ ፌደራል ተቋማት፣ ወደ ፖለቲካ፣ ወደ አስተዳደሩ፣ ወደ ኢኮኖሚ መመለስ ከዚያም አልፎ ወደ ተለያዩ ነጥቦች ላይ ስምምነት ለማድረግ ለመነጋገር አስቸኳይ ሁኔታ መፍጠር ነው እንጂ ስምምነቱ በራሱ የሚፈታው ነገር አልነበረም ይላሉ። ሆኖም ክልሉ ወደ ፌደራል አልተመለሰም ሲሉ የፌደራል ክልልና የህወሓትን ህጋዊ ሰውነትን ማጣት ለአብነት በማንሳት ስምምነቱን ላለመፈጸም መሰረታዊ ችግሮች አድርገውታል። የሰላምና የግጭት ጥናት ተመራማሪ የሆኑት ፕሮፌሰር በሁለት የፌደራል መንግስቱ ምክክር ቤቶች ውስጥ የትግራይ የፌደራል ውክልናን ማጣት ስምምነቱን ላለመፈጸም ከሚጠቅሷቸው ምክንያቶች ውስጥ አንዱ ነው። የፕሪቶሪያ ስምምነት ላለመፈጸሙ በተለይም የይገባኛል ውዝግብ ካለባቸው አካባቢዎች የተፈናቀሉ ዜጎች ከ3 ዓመት በኋላ አለመመለስ አንድ ማሳያ ተደርጎ ይቀርባል። ለተፈናቃዮች አለመመለስ የፌደራል መንግስትና ህወሓት እርስ በርስ የሚካሰሱ ሲሆን ተፈናቃዮች በሁለቱ ኃይሎች ፍትጊያ በህወሓት እንደ መያዣ መሆናቸውን መንግስትና በህወሓት ተቋሚዎች መካከል ተደጋጋሚ ይነሳል። የፌደራል መንግስት ተቋሚዎች ከዚህ ሐሳብ ቢቃረኑም ግን መንግስት ተፈናቃዮችን ለመመለስ ጽኑ አቋም እንዳለውና ህወሓትን መሰናከል እንደሆነበት ደጋግሞ ሲናገር፣ ህወሓት ደግሞ ፌደራል መንግስቱ ተፈናቃዮችን የመመለስ ፍላጎት የለውም የሚል ክስ ያቀርባል። ሌላው የታጣቂዎቹ ትጥቅ መፍታት፣ መበተንና መዋሃድ ሙሉ በሙሉ አለመካሄድ ስምምነቱን በእንጥልጥል ላይ መሆኑን የሚያመለክት ነው። ምንም እንኳን በስምምነቱ በጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም የጦር ኃይሎች ጠቅላይ ኤታማዦር ሹም ባለፈው ሐምሌ 2017 በአንድ ወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር የፍጥጫው ከፍታን የሚያሳይ ነው። ታንክና መድፉን አስረክቡ፣ የአየር መቃወሚያውን አስረክቡ፣ ባለፈው ያስረክባችሁት አለ፣ ይህ ግን ደብቃችሁን ያቆያችሁት አሁን ብቅ እያደረጋችሁት ነው፣ በፕሪቶሪያው ስምምነት መሰረት አስረክቡ ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳ ነው ያለው ብለዋል። ለዚህና በሌሎች ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባራዊ ባለመሸጋገራቸው በሁለቱም ወገኖች ስጋትና ጥርጣሬን ፈጥሯል።
ዶክተር አደም ካሴ የፕሪቶሪያ ስምምነት ላለመፈጸም እምነት ማጣትን ትልቅ ስፍራ ይሰጡታል። ሰላም ለማምጣት እርምጃ መውሰድ ያስፈልጋል። ሁለቱም ያንን ነገር መውሰድ የተዘጋጁ አይመስለኝም። ሁለቱም ጥንካሬያቸውን ጉልበታቸውን አጎልብተው በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ ይመስላል። ይህ ደግሞ ጥርጣሬውን ይበልጥ ያሰፋውና ምናልባትም ችግሮችን ከመፍታት ይልቅ ያባብሳል፣ ወደ ግጭትም እየገፋን ይመስለኛል ይላሉ። የፕሪቶሪያው ስምምነት አንቀጽ 7 በሁለቱ ወገኖች መካከል መተማመን ለመፍጠር መውሰድ ስላለባቸው እርምጃዎች በዝርዝር ቢያስቀምጥም ጣት ከመቀሰር ግን የገታ አይደለም። ከዚህ አልፎ ወደ ግጭት ዳግም ላለመመለስ አዝማሚያዎችና ዝግጅቶች እንዳሉ በተደጋጋሚ የተነሳ ሲሆን ባለፉት ሳምንታትም በሁለቱ ወገኖችና ለሌላ ዙር ጦርነት መሰናዳት አንዳቸው ሌላኛቸውን እየከሰሱ ነው። ዶክተር አደም ከህወሓት ህጋዊ እውቅና ማጣት እስከ መከፋፈል ድረስ የፈጠሩት ሁነቶች አለመተማመኑን እንደጨመሩት ጠቅሰው በንግግር ለመፍታት ሳይሆን በጉልበት ላለመጠቃት ራስን ማዘጋጀት በአብዛኛው ቅድሚያ የተሰጠ ይመስላል ይላሉ። እምነት በሌለበት ሁኔታ ህወሓትን ትጥቁን እንዲፈታ ማሰብ ከባድ ነው። የድንበር ጉዳይ ስርዓት ሳይበጅለት ፍርሃት ቢኖርም የተፈናቀሉ ሰዎችን መመለስ ከባድ ነው የሚሆነው። መሰረታዊ የሆኑ ነገሮች ላይ መፍትሄ ሳይበጅ እነዚህን ነገሮች መመለስ ከባድ ነው ይላሉ። መጀመሪያም ወደ ጦርነት ያስገባው አለመተማመን አልቀነሰም፣ እንዲያውም ጨምሯል። አንጻራዊ መተማመን ካልተፈጠረ ደግሞ ነገሮች ይፈታሉ ብሎ ማሰብ ከባድ ነው ይላሉ። የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር የፕሪቶሪያው ሰላም ስምምነት ከመጀመሪያው ቀን ጀምሮ የተዳከመ ነው፣ ላለፉት 1 ዓመታት ከመንፈቅ ገደማ ቁልፍ ስምምነቶችን ማስፈጸም አልተቻለም ብለዋል። አክለውም በፕሪቶሪያው ስምምነት በዋናነት የተጠበቀው ነገር መቀሌ ባለው ጊዜያዊ አስተዳደርና ፌዴራል መንግስቱ መካከል ግልጽ ግጭትና ጦርነት እንዳይኖር ማድረግ መሆኑን በመጥቀስ የፕሪቶሪያው ስምምነት ከሞላ ጎደል ፈርሷል የሚል አመለካከት አላቸው። ለዚህም ተመራማሪው እንደ ማስረጃ የሚያቀርቡት ሁለቱም ወገኖች በተናጠል እየተያዩ ለዳግም ጦርነት እየተዘጋጁ መሆናቸውን ነው።